ባለፉት 24 ሰዓታት ውስጥ መካከለኛው ምስራቅ አደገኛ ተብሎ የሚገለጽን ክስተት አስተናግደዋል። በእስራኤልና በኢራን መካከል ያገረሸው ጦርነት አካባቢው ወደ ሆነ ሙሉ ጦርነት እንዳያመራ ተሰግቷል። የእስራኤል ኃይሎች ድራማቲክ የተባለውን ፈጣን ማጥቃት በመሰንዘር ከፍተኛ የኢራን ባለስልጣናትን ገለዋል። የኢንተለጀንስ ሚኒስትር የሆኑት እስማኤል ካቲብ ሲኔር የደህንነት ኃላፊ የነበሩት አሊ ላራንጂ የባስች ኮማንደር የሆኑት ሶሊማኒ ከሟቾች ውስጥ ይጠቀሳሉ። ውጊያው ካለፉት ቀናቶች በተለየ ወደ ጦርነት የገቡበት እንደሆነ እየተነገረ ነው። ሁለቱ ሀገራት በግላጭ ጦርነቱን ፊት ለፊት እያደረጉት እንደመጡም ማሳያ ተደርጎ ተወስዷል። ኢራን በምላሹ በእስራኤል ክልል ላይ የሚሳኤል ውርጅብኝና የድሮን ጥቃትን ፈጽማለች። በዚህ ምክንያት ዛሬ በገልፍ ሀገራት ፍርሃት ነግሷል። የአጎራባች ሀገራት ወታደራዊ ተቋማትን በተጠንቀቅ እንዲቆሙ ታዘዋል። የጦርነቱ አድማስ ደግሞ አሁን ካለው በበለጠ ሊሰፋ እንደሚችል ተገምቷል። ውጊያው ወደ ቤሩት የተዛመተ ሲሆን ከባድ የአየር ድብደባም ተፈጽሟል። በኢራን የሚደገፈውን ሄዝቦላ ለማጥቃት የተወሰደ እርምጃ ነው። ታዛቢዎች እንደሚሉት የጦርነቱ ሁለተኛው ግንባር ይሄ እንደሆነ ያስረዳሉ። ይህ በዚህ እንዳለ የዓለም የነዳጅ ማስተላለፊያ የባህር ሰርጥ ስትሬት ኦፍ ሆርሙዝ ዛሬም ለዓለም የነዳጅ የኢኮኖሚ ግብይት ቁልፍ መስመር እንደሆነች ቀጥላለች። በአካባቢው የኢራን የማስጠንቀቂያ መልእክት ደግሞ የነዳጅ ገበያ ዋጋን በእጅጉ አንሮታል። እያደገ የመጣው የአካባቢው የደህንነት ስጋት ደግሞ የዓለም አቀፍ በረራዎችን ሁሉ እያስተጓጎለ ነው። ታላላቅ የተባሉት የአየር መንገዶች ወደ አካባቢው ያለው መዳረሻን ሰርዘዋል። የዓለማችን መሪዎች በአካባቢው ያለው ግጭት እንዲቆም እየጠየቁ ቢሆንም የጦርነቱ አድማስና ክራይሲስ ግን ከተገመተው በላይ ፍጥነቱን ጨምረዋል። ሊገመት ወደማይችል ደረጃም እየተሸጋገረ ነው። መካከለኛው ምስራቅም በመስቀለኛ መንገድ ላይ ትገኛለች።